አይዞ ዶክተር እሺ ምን ነበረ ሚስማር ወቅቶኝ ነው ሚስማር እግርህን ነው አዎ እሺ ሌላ ቦታ ምን ነገር ይሰማሃል ህመም ምንም ይወጋኝ ብቻ ተረከዘኝ ብቻ ይወጋኝ አዎ ብቻ እሺ ያዚችንና 18 ቁጥር ሽንትና ደም ሰተት መጣልኝ ሽንትና ደም አዎ ቀጣይ ተረኛ ዶክተር እሺ ምን ነበረ ኧረ ተፈንክቼ ነው ፈንክት መንጋ ግንባሬ ጋር ሌላ ቦታ ተፈንክታል ኧረ መጀመሪያ ፈንክት ነኝ እሺ የተነከተን ሰው ታውቀዋለህ? አረ በደንብ ነው የማውቀው። ታውቀዋለህ? የሚታወቅበት በሽታ ምን አለው? የሚታወቅ ምን ያደርጋል እሱ በሽታ? በድንጋይ ላይ በነከተኝ ተያያዥነት አለው። ስለፈነከተ ተያያዥነት ስላለው ማወቅ አለብን። እኔ ምን አውቃለሁ? ምንም የማውቀው ነገር የለም በእናትሽ። እሺ አንተም ሽንትና ደም ምርመራ ታደርጋለህ። 18 ቁጥር 17 እንዳገባ እሱ የግርዛት ክፍል ነው። ለፈንከት ሽንትና ምርመራ ተረኛ እሺ ምን ነበር ዶክተርዬ እንደው ምርመራውን ሽንት ቤት ብናረገው ጥሩ ነው ምን ነው ምንድነው ያመመሽ ወደታች ነው የሚለኝ ወደ ታች ነው በጣም ረጅም ሳሽንት ተቀመጫለሽ በጣም ጥሩ ይሄ ምርመራ ያስፈልጎም አውቄዋለሁ ችግር የለውም ከናዞቹ ጋር እነግርሻለሁ ቀጣይ ግቡ አንድ ላይ ነግራችኋለሁ እስቲ ነው ይሄ ግልጽ ነው ውጤታችሁ የሶስታችሁንም አንድ ላይ ነው የምነግራችሁ እንግዲህ የተረጋገጠ ነው ሶስታችሁም ታይፎይድ እና ታይፈስ ነው የያዛችሁ ታይፎይድ እና ታይፈስ ነው በተጨማሪ ነው አንቺ ታይቀዛለው በድንጋይ ኩለ ተባተተ ነው ታይፎይድ እና ውጤቱን እኮ የምናገረው አይደለም እንዴ ታይፎይድ እና ታይፈስ ነው መድኃኒቱን ማዘዣ እዚህ ጋር ጽፈላችኋል አንድ ላይ ግዙ እንትን እንዳትሉ ብዙ ብር እንዳትወጡ ተካፍላችሁ ዋጡት እንዴት ነው ራሳችን አናቆም እንዴ ታዲያ ሂዱ አንድ ላይ ምን አይነት ነገር አይዞን ታይፈይድ ተረኛ ካለ ቀጥል